Field demonstrations in the Oromia region, conducted under the Ethiopian Agricultural Research Institute, EIAR, show that biosoils and bioplants clearly outperform chemical fertilizers. These organic inputs have proven highly effective in reducing soil acidity, improving overall plant health and delivering a significant increase in crop yield across farmers' plots. Watch the video for complete details. በኦሮሚያ ክልል ምዕራብ ሸዋ ዞን በግብርና ስራ የሚተዳደሩት አርሶ አደር አሰለፈች ተሊላና አርሶ አደር ደረጀ ሁምኔቻ የተሻለ ምርት ማግኘት ይችሉ ዘንድ የተሻሻሉ የግብርና ግብዓት አቅርቦቶችን ይጠቀማሉ። በተለይ የሰብሉን ጤና በመጠበቅና ምርታማነታቸውን ሊያሳድግላቸው የሚችለውን የተፈጥሮ ፈሳሽ ማዳበሪያ ጥቅም ላይ አውለዋል። አርሶ አደር አሰለፈች በሰብላቸው ላይ ምን አይነት ውጤት መጣ የሚለውን መለየት የሚያስችላቸውን ልምድ ለመቅሰም በዚህኛው ወገን ፈሳሽ የተፈጥሮ ማዳበሪያን አልተጠቀሙም። በዚህኛው በኩል ግን የተፈጥሮ ፈሳሽ ማዳበሪያን ጥቅም ላይ አውለው ያገኙትን ውጤት ነግረውናል። ይሄ ፈሳሽ ማዳበሪያ ያው የመጣው ዘንድሮ ነው። ዘንድሮም ቢሆን የሚያረካ ነው። እውነት ለማናገር ግማሹን ረጩና ግማሹን አስቀሩ አሉ። ይሄ ለትምህርት ነው። ለኛ ለገበሬዎች በጣም ትምህርት ነው። ለምን ሲባል ይሄ ያልተረጨው ምንም የለውም። ይሄ ያልተረጨውም ይሄና ይሄን ሳይ ይሄ እንደሚበልጥ ባይኔ ራሱ አስተካክል ደሞ በዘር ላይም በጣም ጥሩ ነው። ስለዚህ በጣም ቆንጆ ነው። እንደዚሁ ቢቀጥሉና ለወደፊት ለገበሬዎቹ ይሄ ፈሳሽ ማዳበሪያ እንደዚህ በትንሹ ሳይሆን ለኛ እንደሚበቃን ቢሰጡን እኔ ደስተኛ ነኝ። ኢትዮጵያ አሁን ላይ በግብርናው ዘርፍ እመርታዊ እድገት እያስመዘገበች ትገኛለች። ይህ እድገት ደግሞ በመሰረታዊነት እንደ ደረጀ ሁምኔቻ ያሉ አርሶ አደሮችን ምርታማነት ከፍ ማድረግ የሚያስችል የግብዓት አቅርቦትን መሰረት ያደረገ ነው። በሁሉም ሰብሎች አመርቂ ውጤት እየተመዘገበ ሲሆን በተለይ እንደ ፈሳሽ ማዳበሪያ ያሉ የግብርና ግብዓቶችን ለጥቅም መዋል ደግሞ በምንመለከተው መልኩ የጤፍ ምርት ላይ ሳይቀር ልዩነት ያለው ውጤት ያስገኛል። መሰል የተፈጥሮ ግብዓቶች ደግሞ ሰብሉን የሚጎዱ ተባዮችንና አረሞችን መከላከል የሚያስችል ነው። በሰብል ላይ የሚከሰቱ ተባዮችን ለመከላከል በዚህኛውም ሆነ በዚያኛው ላይ የዋግ መድኃኒት ረጭቻለሁ። ነገር ግን ውጤቱ በሁለቱም ላይ የተለያየ ነው። ፈሳሽ ማዳበሪያ በሌለው ሰብል ላይ ውጤቱ በጣም አነስተኛና በሽታ የመታው የሚመስል መሆኑን አይቻለሁ። ነገር ግን ፈሳሽ ማዳበሪያ በተረጨበት ሰብል ላይ የተሻለ ምርት መያዙንና ቅጠሉም ፍሬውም የበለጠ ለውጥ እንዳለው አረጋግጫለሁ። እንደ ወይዘሮ አሰለፈችና እንደ አቶ ደረጀ ያሉ በግብርናው ዘርፍ ለሚለፉ የኢትዮጵያ አርሶ አደሮች ምርት ማደግ ለግብዓት አቅርቦት የሚሰጠው ትኩረት ወሳኝነት አለው። አሲዳማነትን የሚከላከለውንና ምርታማነትን በእጅጉ የሚጨምረውን የፈሳሽ ማዳበሪያ ተደራሽነት በማሳደግ ሂደትም ከፍተኛ ትኩረት ተሰጥቶ እየተሰራበት ይገኛል። ግብዓቶችን የምንጠቀምበት ራሱን የቻለ ምክንያት አለን። ምርትና ምርታማነትን እናሳድጋለን ስንል የግብርና ግብዓቶችን መጠቀም አለብን። ፕሮፐርሊ ሪሰርቾች አንደኛ መቀጠል አለባቸው። እነዚህ ሪሰርቾች ደግሞ እየቀጠሉ ዲሞንስትሬሽኖች እየቀጠሉ ሲሄዱ አንደኛ አርሶ አደሩ ማየት ማመን ነው። እንግዲህ ያየን ነው። እኛ እንደ አንድ ግብዓት ባለሙያ ምን ያየሁትን ነገር ወደ ታች አውርጄ ለመስራት ይሄ ዛሬ ያየሁት ሰርቶ ማሳያ በቂ ነው ብዬ አስባለሁኝ። ስለዚህ በሀገራችን ላይ የሚያመጣው ተጽዕኖም ከፍተኛ ነው ብዬ አስባለሁ። በቀላሉ ለአርሶ አደሩ ሊደርሱ የሚችሉ ብዙ የውጭ ምንዛሬ የማይጠይቁ ለማጓጓዝ አስቸጋሪ ያልሆኑ ግን ምርትንና የሰብልን አጠቃላይ እንዳውም ተፈጥሯዊ በሆነ መንገድ የሰብሉን ሁኔታ የተሻለ ደረጃ ሊያመጡ የሚችሉ እንደ ባዮ ሶይል ዜድ ያሉ እንደ ባዮ ፕላንት ያሉ የሊኩድ የሰብልን ጤንነት የሚጠብቁ እንትኖች ለአርሶ አደሩ እየተዋወቁ ነው ያሉት። ለዚህ አርሶ አደሩ ከሚያየው አንጻር ወስዶ እንዲጠቀም ሰፊ የሆነ ኤክስቴንሽን ስራ እየተሰራ ነው ያለው። በሰብሉ ጤንነትም ሆነ የምርታማነት ሚናው ከፍ ያለ የባዮ ፕላንትና ባዮ ሶይል የተፈጥሮ ፈሳሽ ማዳበሪያ በኢትዮጵያ ግብርና ምርምር ኢንስቲትዩት አስፈላጊውን ምርምር አልፎና ውጤታማነቱ ተረጋግጦ ለአርሶ አደሩ እየቀረበ ይገኛል። ታዲያ መሰል የአርሶ አደሩ ምርታማነት ከፍ የሚያደርጉ ግብዓቶችን ተደራሽ ከማድረግ አንጻር ትኩረት ተሰጥቶ እየተሰራበት ይገኛል። በብዛት ኢትዮጵያ ውስጥ የሚታወቀው እና ሀገሪቱን እየሸፈነ ያለው የኬሚካል ማዳበሪያ ወይም ዳፕና ዩሪያ የምንለው ማዳበሪያ ነበር። እሱ ደግሞ አመት በአመት ተጠቃሚነቱ የህዝቡ ፍላጎትም እየጨመረ ነው፣ ግን ተደራሽነቱም እየቀነሰብን ነው። በዛ ላይ የመሬቱ ፍላጎት ሱሰኛ ከመሆን መሬቱ በጣም እሱን እየፈለገ ስለሆነ ከአመት እየጨመረ ነው ሄደው። ያ ማለት ደግሞ ጨመረ እንጂ የምንጠቀመው ምርቱ ላይ ግን የሚጨምርልን ያም ያክል ይሆናል። የጨመረውን ያክል ማዳበሪያውን የጨመረውን ያክል ምርት እየመጣልን አይደለም። አፈር ልትሰራ የምትችለው በማይክሮ ኦርጋኒዝም ውስጥ ባለው ህይወት ባላቸው ነገሮች ስለሆኑ ይሄ ኬሚካል ማዳበሪያው ደግሞ ለነሱ ጥሩ ስለማለው በሆነ የጎንዮሽ ጉዳት ስላለው ባዮሶይልና ባዮፕላንት ግን በተፈጥሮ መመለስ ነው፣ ወደ ተፈጥሮ እንመለስ የሚል ነው አላማው፣ ዋናው አላማውና
በአፈር ውስጥ ያሉትን ማይክሮ ኦርጋኒዝሞች ወይም ደግሞ በአፈር ውስጥ ያሉ ስነ ህይወቶችን በማንቀሳቀስ የደከሙትን ሆነ በጣም እንቅስቃሴያቸው የደከመውን ወደ ተፈጥሯዊ ዑደት በማምጣት አፈር በራሷ እንድትሰራ የማብቃት ስለሆነ አሁን እንዳየነው በሁለት ዓመት ባደረግነው በኢትዮጵያ ግብርና ምርምር እንኳን 50% ኬሚካል ማዳበሪያን ይቀንሳል። ያ ማለት የሀገሪቱን እንግዲህ ምን ያክል በዶላር እንደምንገዛው በቀላሉ ማሰብ ይቻላል። ኢትዮጵያ ግብርና ምርምር ኢንስቲትዩት ቴክኖሎጂና መረጃን ያፈልቃል። የፈለቁትን መነሻ ቴክኖሎጂ ያባዛል፣ ያስተዋውቃል፣ አቅም ይገነባል። በዚህ ስናየው እስካሁን የመጣንበት መንገድ በጣም ወሳኝና አመርቂ ውጤት ያመጣንበት ነው። ቴክኖሎጂ ያልደረሰባቸው ቦታዎች አሉ። ስለዚህ ይሄን ለማድረስ ተቋሙ እየተረባረበ ይገኛል። ከሌሎች ተቋማት ጋር በመቀናጀት ስራዎችን እየሰራ ነው። እንግዲህ ይሄ ቀጣይነት ኖሮት እያንዳንዱን አርሶ አደር መድረስ ከቻል ለአገሪቷም ለሕዝቡም ከፍተኛ ውጤት ያመጣል ብዬ አስባለሁ። እነኚህ የግብርና ስራ ውጤቶች ኢትዮጵያ በ2018 ልታሳካ ለምትፈልገው የባለ ሁለት አሃዝ ኢኮኖሚ እድገት